ሰው በምን ይተኛል ስትሉኝ፣ 1 በኃጢአት፣ 2 በዝንጋኤ፣ 3 በድንቁርና፣ 4 በሞት ይተኛል ሰው። ስንታል ምንድን ናቸው? በኃጢአት፣ በዝንጋኤ፣ ከዚያስ በድንቁርና፣ እሺ በሞት። እነዚህ ውስጥ ይተኛል ሰው ማለት ነው። በኃጢአት መተኛት ማለት ኃጢአትን ለምዶ ዝም ብሎ መኖር ማለት ነው። ዝም ብሎ ቁጭ ዝም ብሎ ማለት ነው። ንስሐውም ደክሞን መተው ማለት ነው። ኧረ እኔ እንግዲህ በየጊዜው እየሄድኩ ኃጢአት በሪፖርት ማድረግ መሮኛል። አሁንም ሰርቄያለሁ። አሁን ዝም ምን ወጣኝ ነው ስመለስ ነው እንግዲህ ንስሐ አባቴን የማገኛቸው ማለት ነው። እንዲህ ያለ ችግር ይገጥማል። ይሄ መተኛት ይባላል። ከዚህ ይቀሰቅሳል እግዚአብሔር፣ ከዚህ ይቀሰቅሳል። ያ የሚልከው መላከ ገጽ 1 መላክ ይሆናል። 2 ለምሳሌ ለቅዱስ ጴጥሮስ መላኩ ምንድን ነው? ዶሮ ነው አይደለም? አዎ 3 ጊዜ ሳይጮህ ዶሮ ሳይጮህ ስንት ጊዜ ትክደኛለህ? ከዚያ በኋላ ዶሮ ምን አረጋ? ጮኸ። ሲጮህ ምን አረጋ? ቅዱስ ጴጥሮስ ወተዘከረ ጴጥሮስ ቃሎ ለእግዚእ ኢየሱስ ወፃ ወበከየ ብካይ መሪራ። ጴጥሮስም የጌታውን ቃል አስታውሶ 3 ጊዜ አለቀሰ። ዶሮ ለቅዱስ ጴጥሮስ መላኩ ነው። ቀስቅሶታል፣ ወስዶታል። ፍርሃት 1 መላክ ነው። እስቲ ፍርሃት በሉ። ኃጢአት ውስጥ እያለን ፍርሃት ካለን ይሄ ራሱ መላክ ነው። ስለዚህ ከቃሉ ጋር ናቸው። 2 ሰዎችን በፍርሃት መልሷቸዋል። ቅዱስ ወግሪስን ታውቁታላችሁ አይደል? ወግሪስ የሚል መጽሐፍ እኔ ሞክሬያለሁ። እኔ አይደለሁም የጻፍኩት፣ ከግዕዝ ወደ አማርኛ ተርጉሜዋለሁ። እና ቅዱስ ወግሪስ ምን አይነት ሰው ነበረ? ፍርሃት ነው ቅዱስ ጴጥሮስን ለክብር ያበቃው። ቅዱስ ወግሪስን በሌሊትና ቀን የአንድ ጎልማሳ ሚስት ለመቀማት ያስብ ነበረ። ኋላ ቀን ተቃጥረው ነውር ሊሰሩ በተቃጠሩበት ቀን መልአኩ የዚያን ሰውዬ ሚስት የማትተው ከሆነ እቀስፍሃለሁ እያለ በሰይፍ ሲያስፈራራው አደረ። ከዚያ በኋላ ከነውሩ ተመልሶ ወደ ገዳም ገባ። በትርምት ቅጠል እየበላ ሰውነቱ እስኪደቅ አጥንቱ እስኪቆጠር ድረስ ተጋደለ። ከዚያ ክፋትም ተመለሰ። ፍርሃት ሰዎችን ከኃጢአት አልጋ ያነሳቸዋል፣ ይቀሰቅሳቸዋል። አንዱ ፍርሃት ነው። እግዚአብሔር ሰዎችን በማስፈራት በማስደንገጥ ነው ከኃጢአት የሚመልሳቸው። እና ቅዳሴ ስንቀደስም እለትነብሩ ሰው ይላል ዲያቆኑ ማለት ነው። የተቀመጣችሁ ምናልባት በኃጢአት አልጋ የተኛችሁ በምን ተነሱ ነው? በተዘክሮ በንስሐ ተመለሱ ማለት ነው። 2ኛ ዝንጋኤ፣ ሰውን ወደ ሲኦል የሚወስዱ 3 መንገዶች አሉ ይላል አንድ የበረሃ አባት ሲናገር። አንዱ ዝንጋኤ፣ 2ኛው ግድ የለሽነት፣ 3ኛ ምኞት ነው። እነዚህ ሰዎች ሰውን ወደ ጥፋት ይወስዱታል። ዝንጋኤ ማለት ምን ማለት ነው? ይረሳል። ሰው እግዚአብሔርን ይረሳል፣ ክብሩን ይረሳል፣ አደራውን ይረሳል፣ ሁሉ ነገር መሞቱን ይረሳል፣ ቀኑን ይረሳል፣ ሁሉን ነገር ይረሳል። ሰው መሆኑን ሳይቀር ይረሳል። ያንን ይረሳና ሲረሳ ምን ይሆናል? ግድ የለሽ ይሆናል። ግድ የለሽ ይሆንና በማን ፊት ምን እያደረገ እንደሆነ እስከማይገባው ድረስ ነውርን መስራት ይችላል። ሌላው ቀርቶ ከየት ተነሶ ከየት እንደደረሰ እንኳን ረስቶ ደግሞ ጥጋቡ የድሮ ታሪኩን አስረስቶት ደግሞ ያጠግበዋል። ይህም መርሳት ነው። አላችሁ የላችሁም? አያን ይረሳል። ሲረሳ ምን ያደርጋል ሲባል ግድ የለሽ ይሆናል። ለሚሰራው ነገር ሁሉ የማይጨነቅ የማይፈራ እዩት ማለት ነው። ዲያቆን መጀመሪያ መቅደስ የገባለትና ዛሬ ወር ከቀደሰ በኋላ ብሎ ማሰብ ማለት እንዴት እንደሚል የመጀመሪያው መንቀጥቀጥ ነው። ከዛ ቀጥሎ መቀጥቀጥ ነው። መጀመሪያ መንቀጥቀጥ ነው፣ ኋላ መቀጥቀጥ ነው ማለት ነው። ስለዚህ ምንድነው? መጀመሪያውን ፍርሃቱን ይረሳዋል፣ አደራውን ይረሳዋል፣ ከየት እንደተነሳም ይረሳል። አሁን ያለበትን አሁን ከሱ ስር እነማን እንዳሉና ምን ትልቅ ቦታ እያስተዳደረ እንደሆነ ያስባል እንጂ ቀድሞ ምን እንደነበረ እንደሆነ አያስብም። ያንን ይረሳል። ከዚያ ግድ የለሽ ይሆናል።
ለምንደፋው ውሃ ግዴለሽ እንሆናለን። ለምንነጋገረው ግዴለሽ እንሆናለን። መጽሐፎቹን ድሮ እንላቸው ነበረ። ከዛ ወርወር አድርገን መጣል እንጀምራለን። ሁሉ ነገር መጋረጃው ሲገለጥ እንዲሁ ይገለጣል። ሁሉ ነገር ግዴለሽ ሆነ። እቃዎች ሲቀመጡ፣ ንዋየ ቅድሳት መጻሕፍት ሲዘቀዘቁ፣ ጥላው ሲዘቀዘቅ፣ በዚህ ሁሉ ግዴለሽ መሆን ይጀምራል ማለት። ከዚያ በኋላ ኃጢአትን እያቀለል ትልልቅን ብቻ መጥቀስ እንጀምራለን። እነዚህ ግዴለሽ እንሆንና ግዴለሽ ስንሆን ምን ሆናለን? አሁን እግዚአብሔርን እንዳናስታውስ ረስተናል። በስርዓት እንዳንኖር መርሳታችን ግዴለሽ አድርጎናል። ግዴለሽነታችን ደግሞ ምኞትን ያስከትላል። በምኞት የሰከረ ሰው የሚመልሰው የለም። በራሱ ስጋ እየጋለበ ገደል ይገባል ማለት ነው። እነዚህ ሶስቱ አደገኞች ናቸው። መርሳት፣ ግዴለሽነትና ምኞት። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአት ደግሞ ሞትን ትወልዳለች ያለ ያዕቆብ። ስለዚህ ነው እነዚህን ከቃሉ ጋር ናቸው። ያዕቆብ በልዐ ወገዝፈ ወኀደጎ ለእግዚአብሔር ፈጣሪሁ ከረዮ ጽጋብ ለመንዙህ። ያዕቆብ በላ ጠገበ፣ ፈጣሪውን ረሳ። ያዕቆብ እንደ አጋር ማለት ነው። አጋር ከሜዳ አውጥታ ያመጣቻትን ሳራን አንቺም ሚስት እኔም ሚስት ማለት እንደጀመረችው ማለት ነው። ያጣ ሰው እንጀራ የበላለት አገር ይታወቃል። ስለዚህ ምን ማለት ነው? መርሳት ክፉ ነገር ነው። ያዕቆብ በላ፣ ኋላ ምን አደረገ? ጠገበ። ከዚያ በኋላ ምን አደረገ? ረሳ። ከዛ ተቀማጠለ። ከረዮ ጽጋብ ለመንዙህ፣ ጥጋብ ለቅምጥልነት አበቃው ይላል። ከዚያ መቀማጠሉ ጣዖትም ጅምር ትንንሽ ነገሮችን እግዚአብሔርን ያስቀይማሉ ብሎ ያስብ የጀመረ ትልልቅ ነገሮችን ሁሉ ኃጢአት መሆናቸውን አለመቁጠር ጀመረ ማለት ነው። ሰው እየጨመረ ነው የሚሄደው። ይሄ ነው ከዚህ በኋላ ጌታ አደመት ተከኑ ኃጢአት ደስ አለች እንዴ እዛ ለፍከኑ እቁም ቅድሜከ በፊት ቁሜ ልዝለፍህ እንዴ ብሎ ይናገራል። እግዚአብሔር ከመዝለፉ በፊት ሰው መርሳቱን ዝንጋኤውንና ምኞቱን መገደብ አለበት። ምኞትን የሚገራው እግዚአብሔርን ማሰብ ነው እና ከዚህ አነቃኝ ይላል። እግዚአብሔር ከኃጢአታችን ከመርሳታችን ምን ያደርገን? ያንቃን።